ሁላችሁም እንኳን ደህና መጣችሁ። የተንቢ ኢየሱስ ክርስቶስ የራሱ የህይወት የመንገድ እውነት መሆኑ ተገንዝቦ በዚህ አምናችሁ ለዚህ የተቀበላችሁ ትክክለኛ ውሳኔ ወስናችኋልና ይሄንን አጥብቃችሁ ያዙ ነው በመጀመሪያ ማለት ፈልግ። ወንጌል ማለት ልማት ነው። ወንጌል ማለት ሰላም ነው። ወንጌል ማለት አንድነት ነው። ስለ ኢየሱስ ክርስቶስ ስታወሩ ሰዎች አውቃለሁ እኮ እና ሰይጣንም ያውቃል። ማወቅ ሳይሆን መቅመስ ያስፈልጋል። የእግዚአብሔር ኃይል ነገራችንን ይቀይራል። የእግዚአብሔር ኃይል ሕይወታችንን ይቀይራል። የእግዚአብሔር ኃይል ወረዳችንን ይቀይራል። ዛሬ በጌታ በኢየሱስ ስም በሕይወታችን በምድራችን በሀገራችን በጌቶ ምድር ላይ እግዚአብሔር ታላላቆች ሰዎች ሲያስነሳ ባጭር የሚያስቀርብን አውሬ ዛሬ በኢየሱስ ስም የተወጋ ይሆን። የፈጠት ይከፈት ጅረት ይጀቸርቦ የቤታ ሁና መርኸት በሆት ይደድቦ እንቁት ይታንከነ መደር ልክስሌሎ የወንጌል ጃገነ እሻም በለው ሞገት የሰነፉ አጋሊብ የባረን ዘንግ ይሽር የዋሪ በጉማ የትሸረ በግዝና በሞት ተሰቦም ተጨሞ ከረንቅ የፈሬ የከረ አጃቡ እንሰማል። ድሮ እኮ እንዲህ አልነበርክም፣ እንዲህ አልነበርሽም። ልክ ነው፣ እውነት ነው። እውነተኛ ታሪክ ነው የሚነግረን። ግን ሰው ከሚነግረን በላይ ታሪካችን እናቀኛ ነን። የአባቶችን እንባ እግዚአብሔር ሰምቶ በጌታ ምድር በቋንጤ ከተማ ላይ ከ17 ዓመት በኋላ በእንዲህ አይነት መልኩ በጌታ ወረዳ ቋንጤ ከተማ ላይ እንዲህ አይነት የ3 ቀን የወንጌል ስርጭት ኮንፈረንስ ለማድረግ ጌታ እግዚአብሔር አምላካችንን እድል ሰጥቶናል። ዛሬ ደግሞ በዚህ ሁኔታ ይህን ክሩሴድ ስናይ ቀድሞ ለነበርን አባቶች አገልጋዮች ትልቅ የደስታ ቀን ነውና እግዚአብሔር የተመሰገነ ይሁን።